ከቤተ መንግስት እንጀምርና የቤተ መንግስቱ የጥበቃ ኃላፊ ነበር አሉ ይሄን ያውቃሉ ኃላፊ ሊሆን አይችልም ተራ ወታደር እኮ ነው አንተ ኃላፊ እኮ ስትሆን መቶ አለቃ ወይ ሻምበል ወይ ሻለቃ ነው መሆን ያለብህ የዘቡ እንኳን አለቃ ለመሆን 10 አለቃ መሆን አለብህ ግን ቤተ መንግስት ውስጥ ተመድቧል አጋጣሚ ሆኖ ያ እንደ አለቃም ልትቆጥረው ትችላለህ ቤተ መንግስት ውስጥ የሚመደብ ወታደር በጣም ትልቅ ኃላፊነት ነው ያለው እኮ ዳሆኖ ብዙ ነገር መስራት ይችላል ቢፈልግ እኮ አው ምንድነው ወደ እያጣራን እንሄድ ብዬ ነው ምንድነው የተባለው በ19 መቼለት ነው ነታደሰ ብሩ ኃይለ ሥላሴ ላይ እርምጃ ለመውሰድ ያሰቡ ጊዜ ማለት ነው አው ያኔ ሌሎች የዛ ተሳታፊ የነበሩት ሰዎች እየተለቀሙ ሲያዙ እሱ ያለውን ጠመንጃ ወስዶ ወደ ሰላሌ ገብቶ ሸፈተ ነው ይሄ ነው መጀመሪያው ይሄን ያቃሉ እርሱ ወለ እኔ አላቅም ግን ይመስላል ነገሩ አሁን ያልከው ነገር ከዚያ ጋራ የተገናኘ ይመስላል ይሆናል ያኔ የሳቸው በርዝዴይ ላይ ቦምብ ለመጣል ያሰቡት ሰራዊቶች የጥበቃ ኃላፊዎች ጠባቂዎች ሁሉ እየተለቀሙ ሲያዙ እሱና ሌላው ደግሞ ጨመዳ ሁንዴ የሚባል ጠፍቶ ሸፍቶ ነው የኖሩት ይሆናል እንግዲህ ይመስላል ግን ነገሩ እንደዚያ እንግዲህ አላውቀውም ማላውቀውን ነገር ለመናገር በጣም ይከብዳል ያ ሌላው እንግዲህ እንትኑን ይንገሩን አክቲቪቲው ምን ነበር የሚያስታውሱት ነገር አገሪ እንግዲህ እንገሪ በቃ ሄደ አገሩ ገባ አሁን እሱ ወረዳ አስተዳዳሪዎች ከሙሉ በስተቀር ነው ምሪ በሙሉ ያስገብራቸው ነበር 100 ብር በወር ኢማጂን እንግዲህ ለመንግስት ታማኝ ነው ወረዳ ያስተዳድራሉ አገሪ የሚባል ሽፍታ አለ እንይዛለን ብለው ደግሞ ያወራሉ ይሰማራሉ ጦርም ያመጣሉ በጎን ደግሞ 100 ብር ይልኩለታል እሱ አትንካን ነው አገሪ ያንን ብር እየተቀበለ በሬ ለሌላቸው ገበሮች በሬ ነበር የሚገዛላቸው የሚደነቅ ዕውቀት እኮ ነበር ያለው በእውነት ደግሞ አንድ ነገር ከተደረገ መረጃ አለ ወዳው ነው የሚሰማው አስተዳደሮቹም ይነግሩት ይሆናል ልክ ነው ይነግሩታል ለምሳሌ አንድ አቶ ገብሩ ቅጣው የሚባል ጠበቃ ነበሩ ትልቅ ወይ የለምን ሰው ናቸው ፊቼ ጠበቃ ነበሩ አሁን ላንድ ሌባ ነው እናንተ እንደዚህ ሁሉ የምትቸገሩት ብለው ድንገት ተናገሩ ይሄን ሰማሱ በቀጥታ የዚያን ሁለት ገስክሶ ሄዶ አንኳኳ በሩን አስከፈተ ሀቱን ጥፈጋ በልበለ በኔ ያለው አና ሀቱን አለው ሀቱን አነከከት ይመለ ብሎ በያለንጋ ገርፎ ገንዘብ ቀጥቶት ተነስቶ ወጣ ለማፋ ዋታከው ጋሶፍቶ እንደ ያው መጨረሻ ህይወቱ ነው የሚያልፋለው ግን ገረፈው ትልቁን ሰውዬ እና ይሄን ከታሪክ ውስጥ አውቃለሁ አንድ ትልቅ ታሪክ ሌላው ይሄ ከብት ለዶች ይገዛል ያልኩ ነው ሌላው ሲሄድ ሙሉ አሰኑ ጋር ተዋጋ እንግዲህ ሙሉ አሰኑ ነው የተቋቋመው እሱ ሌሎችም አልተቋቋሙትም ተሙሉ ጋር ተዋግተዋል እንዳውም የሙሉን አሽከር በላይ የሚባለውን መጥቶታል በጥይት አና ረቢነ ባሴ ደበሌ ጉረረ ያሴ አከሲጋ በቃ እሱ ነው ይኸውልህ ትክክለኛው ታሪክ ላይ ሲመጣ ደስ ይላል ፋይናሊ ምን ያደርጋል አገሪ አሁን በግ ቆዳ ይዞ የበግ ለምድ ይሄ በግ ታርዶ ቆዳው የለም ያንን የሚሸጥ መስሎ ኩዩ ውስጥ እየሄደ ሙሉን ያገኘዋል በኋላ ነው ታሪክ እዚያው የሰማሁት ባክ ይሄን በግ ቆዳ ሸጬ መልስም ሰጠዋጣው ዘርዝርልኝ ብሎ 50 ብር ዘረዘረለት ሙሉ ነው መደርዳሪው እኮ በፊት ተዋክቷል ግን ሙሉ እሱን አቅማ እሱ ትንሽ ልጅ ነው አቀውም እና በኪሱ ቦምብ ይዟል አገሪ አሁን የሚያግደ ሙሉ ሊገለው ይችል ነበር ምንድነው ያለው አሉ የሚለው ነው የሰማሁት እኔም
አንተን ገድዬ ታሪክህን እንዳላበላሽ ብዬ ነው እንጂ በእንዲህ ያለ ጊዜ ብር ዘርዝርልኝ ብዬ የበቆዳ ይዤ የዘረዘርክልኝ አንተ ነህ ብሎ ነው መልእክት የላከበት። እሱን ያለው እኮ ሲሰቀል እስኪ የምትናገረው ነገር አለ ወይ ምናምን ሲሉት ሙሉ ነው ራሱ ጠራና ኑር ሰው ምናምን ብሎ ይጠራቸውና ተጋፈተና እዛ 50 ብር የዘረዘርክልኝ ምናምን ብሎ ያስታውሰዋልና ሙሉ እንደውም ደነገጠ አሉ። አዎ አላወቀውም። ሌላው ሂርኮቱሉና ጅማቱሉ የሚባሉት ወንድሞቹ አብረው ተሰቅለዋል። በተለይ ጅማም ሀዘን ነበር የዛ ጊዜ እንደዚህ አሁን አንድ ቤተሰብ የአንድ እናት ልጅ ሲሰቅሉ ኧረ እኔ በበኩሌ በጣም ነው የተሰማኝ። እናትየዋን ግን በጣም ነው ያደነኳት። በጣም ጎበዝ ነች። ሄዳ ሳጥን ገሳ መጣ ነው አስከሬኑ አስወርዳ ይዛ የቀበረች። ጅማቱሉ ምንም አላረገም። እኔ እንኳን ሰርቻለሁ መስራውን ያህል ምችለውን ያህል አድርጌያለሁ። ይሄ ሂርኮቱሉ የሚባል ደግሞ ወደ ሌመን ሰው ገድሏል እሱ። ይሄ ጅማ የሚባለው ግን ምንም ሳያረግ ነው አብሮ የሰቀሉት። 64 ዓመተ ምህረት ነው ደገም ላይ ነው የሰቀሏቸው። ግን ለጥቂት እኮ ነው ደርግ ደርሶላቸው ነበረ 2 ዓመት። አዎ እና ሌላው አገሪ በጣም ይገርምሃል እኮ አቅም ዘመዱንም አቅም አሁን ደብረ ዘይት ከአንድ ጓደኛዬ ጋር ቁጭ እንዳልኩ መጣና ቆብ አድርጓል። በበር በኩል ገባ። አስቀድሞ አንድ ቢራና ያንድ ቡና ከፍሎ ነው ቡና ቤት ውስጥ የገባው። ከኔ ጋር ሰው ስላለ ያ ሰው ምናልባት ሊያስይዘኝ ይችላል። እሱ 100 አለቃ ከሆነ አብሮም ያለው 100 አለቃ ነው። እሱ እንኳን ባያስይዘኝ ያኛው ያስይዘኛል በሚል ተጠራጠረና ቡናዋን ጠጣና ቢራዋን ሳይነካ ወጣ። አሁን እኛ ይመለሳል ያነጋግረኛል እያልኩ ስል ቀረበ። እዛው ልጅቷን ጠራውና እዚህ የነበረው እዚህ የተቀመጠው ልጅ የት ሄደ ብላት ሄደ እኮ አለችኝ። እንደ ሂሳቡ ተሳልኳት ገና ሲገባ ነው ከፍሎ የገባለች። ብልህ ነው። ቄስ ይመስላል፣ አናጺ ይመስላል፣ ተማሪ ይመስላል። ምን የማይሆነው ነገር የለም። የተለያየ ራሱን ሲለውጥ በጣም ጎበዝ ነው። ኮማንዶ ላይ ደግሞ እሱን ሊይዙ እዛ ወይዘሮ ሐመር ቤት ገብተው ሲዶልቱ እዚያ ገብቶ ለነሱ ሂሳብ ከፍሎ ይሄን ወረቀት ለሚሶች ስጫቸው ብሎ ከዚያ ወጥቶ በአውቶቡስ ተሳፍሮ ነው የሄደው። እሱን ሊይዙ ነው እነሱ ወይዘሮ ሐመር ቤት የሚዶልቱት። አውራጃ ፖሊሱ ምኑ እዚያ ሆነው እየጠጡ እንትን ሲሉ እሱ እዚያ ቡና እየጠጣ በኋላ ነው ይሄን ታሪክ የሰማሁት። የእነሱንም ሂሳብ ከፍሎ ወረቀት ጽፎ አንቺ ከሄድኩ በኋላ አለ። በኋላ ሂሳብ ሲጠይቁ ማን የከፈለው ይሄውና ወረቀት ጽፎላቸዋል አለ። አገሪቱ ሁሉ ይላል። ያን ያህል ጎበዝ ልጅ ነበረ። ፈጣን ነው። አዎ ጻልይ ነው። በዚያ እድሜው ባክግራውንድም የለውም ትምህርቱ። በቃ የተፈጥሮ አዋቂ ነው ልጁ በተፈጥሮ። አዎ እናንተ አሁን እርሶ በአካል ያወቁት ያያችሁ የምታልፉት አውቃችሁ ነው? አዎ ተፈላጊ ማለት ያኔ ተፈላጊ ነው። መንግስት ራሱ ስንት ጋሻ መሬት ሰጣቸዋለሁ ምናምን እያለ ውለታ እንትን ይል ነበር አሉ። አዎ እኔ ተፈላጊ ነው። እኔም ጋር ደብረ ዘይት መጥቷል። እኔ ልንገር ካለፈ በኋላ መናገር ይችላል። የዛ ጊዜ ግን አልችልም ነበር። ደብረ ዘይት እኔ በማሰለጠንበት ጊዜ እኔ ጋር መጥቷል። ለመሰልጠን ነው ወይስ በሽፍትነቱ? ለመጠየቅ ምን ይሰለጥናል? እሱ ሽፍትነት ላይ ነው ያለው። አትጠጋኝ ታስቸግረኛለህ አላሉትም? አላልኩም። እኔ ዘመድ ብሎ መሸጋገሪያ ነው ያደረገኝ። መዘዙ ምንድን ነው? መሸጋገሪያ ነው ያደረገኝ እኔን። እሱ ጋር ያርፍና ያልፋል። አዎ ሌላም ነበር። መቶ አለቃ ሸዋ ነጋሽ የሚባልም ነበር የኛ አለ። አሁንም ሻምበላ እንዳርጌም ነበረ። እነሱ ሲሰለጥኑ መጥተዋል እዚያ። እኔ እዚያ ሰልጣኝ ነኝ ከእስራኤሎች ጋር። እግር መንገዱን በዚያ ይመጣል። ያነጋግሮን ይሄዳል። እኔ አገኘዋለሁ አይደለም እንዴ? እኔ አደንቀው ነበረ። መጨረሻ ላይ ሲያዝም ሄድኩ። በጣም እዚያው ጣቢያ ድረስ ሄድኩ። አዲስ አበባ ከመጣ ለምን እኔ ጋር ትመጣም ነበር አልኩ። ማለት ነው ቢለጥፍ ነው ያልኩት። በቃ እዚያ አይ ግፍታ ኮይኑ መስፎዳ ያለ እንደው በጣም አሳዘነኝ። እንዲህ ራንግለር ሱሪ ነው ሄደው እዚያ ተጫናሽኔ ናቸው። ብዙ ነው ነገሩ። እሱ ሄደው እዚያ እንትን ጊምቢ ዮሐንስ በሆቴል የሚባል አለ።
እንዴት አርጋ አጥብደው ነው ያዙት ከውጪ ሲገባ እዛ ነው ያዙት ለጥቂት ነበር ሊወጣ ነበር ከአዲስ አበባ ከአዲስ ደበሎ ለባሹ ምን ነበር ፖሊስ ነው እሱን አወቀው ይኸውልህ የሚደነቀው የሀገሪ ትልቁ ችሎታው ደበሎ ለባሹ ፖሊስ የሱ አሽከር ነው ፖሊሱ አገሪ አውቀኝም ብሎ ስለላ ነው የሚሰራው አገሪ ግን አውቆታል የዚያ አይነት ችሎታ የነበረው ነው አገሪ እና በኋላም ያታዘው ታዳ ይሄ ደበሎ ለባሹ ፖሊስ አይደለም እንዴ አልቻለም ሌሎች ናቸው የሱ ጓደኞች ቀጨኔ ላይ ተታኩሰው አመለጡ አንዱ ተያዘ ቀጨኔ መሳሪያ ሊገዙ መጥተው ስማቸውን እንኳን ረሳሁት አሁን አሳውሰው ነበር ከነሱ ነው ኢንፎርሜሽን የወጣው እንጂ ያ ደበሎ ለባሹንማ አስወግዶታል ያ ደበሎ ለባሹ ፖሊስ አይ ቲንክ ያ መጽሐፍ ነው ጋዜጣ ብቻ አለ መሰለኝ ማውቁ ነው የገረመኝ ማውቁ ሰውየው ትሬንድም የሆነ ሚሊተሪ ነው አንዳንድ ጊዜ ወታደሮች እኮ ንቁ ናቸው ከኛ ከሲቪሎቹ በጣም የተሻሉ ናቸው እንደው ራሱ ኦብጀክቲቭ ማይንድድ ነው ይሄ ያገሪ ትክክል ነው የተማረው ይሄን ያህል አይደለም ጠባሴ እንደዚያ ማወቁ በጣም ይደነቅ እኮ ነው ደግሞ አንድ አጎቴሊ ነበር አለቃይ ይስገሜ አላልኩም የሳቸው ልጅ ደቻሳ ይይስ ነበር እሱም ደግሞ በዛ አካባቢ ትንሽ አስቸጋሪ ሆኖ ነበር በወቅቱ እሱ ጋር እየመጣ ይቀመጥ ነበር መልዩ እንዴ በጣም እንጂ ተጠራጣሪ ነው በተፈጥሮ ሆኖ ነው እንጂ መጥቶ ቢቀመጥ እኔ ጋር ሁለት ልንገር አልፏል ብዬ አይደለም ደና ያልፍ ነበር ጊዜው ሴቭ ይሆናል ሚሊተሪ እናንተ ጋር ቢሆንማ ሞር ሴፍ ይሆናል ማንም እዚህ ያለ ብሎ አይጠረጥረውማ ልክ ነው መልኩ ደግሞ አሳቻ ነው ይሄ ነው ብለህ ልታውቀው አትችልም እኮ ተማሪ ይመስላል ያንግ ተማሪ በጣም ታገሪ እንደው አንድ ልጅ አለ ሰለሞን ሀገሪ የሚባል እኔ ደገም የሆነ ስራ ተማሪ ያለው ለክረምት ስራ ሄጄ ሰለሞን ሀገሪ የሚባል አልተማረም የገጠር ሰው ነው አለ እኔ እንደውም አናገርኩት ሰለሞን እንዴት ነው ኑሮ ምናምን ስላጭ ማሪካ እንደ አባቶቻችን ካልሸፈትን ኑሮ ማሸነፍ አልቻልንም አለ ይሄርማን ሄሬዲታሪ መጣበታና ለምን ያለው ለምን ነው የሚኖረው ያው አርሶ አዳሪ ነው ገጠር ሰው ነው ሌላ የተሻለ ህይወት የለውም የጅማት ሁሉ ልጅ ግን ያውቁት እንደሆነ አላቅም የሰማሁት አላየዋቸውም ግን አንድ ጊዜ እንደውም ደገምን ወክሎ የፓርላማ አባል እንደነበረ ሰምቻለሁ እኔስ ሰምቻለሁ እዚያም የሱ ዘመድ የሆነ የሀገሪ ዘመድ የሆነ ፊቸውስ ተጣሪ ሆኖ ነበረ የሚል ወሬ ሰምቻለሁ እሱ ደና የሚንቀሳቀስ ይመስላል አላቀውም ግን አገሪን ነው እንጂ እሱን አላቀውም በነገራችን ላይ እርኮናት ሁሉ ጅማንም አላቃቸውም እርኮና ጅማን ግንባር የሚባል ጓደኛ ነበረው እሱን አውቀዋለሁ ሀገሪን እንዴት ነው የተዋወቁት ታዲያ የተዋወቁበትን ያስታውሳሉ ፊቼ ነው አይተገናኝ ሲቀጠር ታደሰ ወርቅነህ ሲያስቀጥረው እንደዚያ ነበርኩ እንዳጋጣሚ ያኔ ነው የተዋወቁ ከዛ ነው ጀመረው ታደሰ ወርቅነህ ተያዥ ሆኖ ሲያስቀጥረው ምስክሩ ደግሞ መቶ አለቃ ሙሉጌታ ተሰማ በኋላ ኮሎኔል ሆኖ ታምራት እንትን አሉት ያልኩህ እንትን ደራ ላይ ሙሉጌታ ተሰማ ያሳዝናል እንትና ስሳይ ንጉሱ የሚባል ተራሮቹን ያንቀጠቀጠ ትውልድ ላይ ክፍል 2 ምሎ ላይ ጽፎለታል ደና ህይወት ታሪክ ለሀገሪ ሳይጨምር ሳይቀንስ ወል እንደ ፊክሽን ሆኖ ስለተጻፈ ያው ትንሽ የስነ ጽሁፍ እንትን አለው ከዛ ውጪ ግን የተወሰነ ደረጃ እሱ ብቻ ነው መጀመሪያ ሰው ያነበበው ስለ ሀገሪ እሱ እንደውም አንዳንድ ጊዜ በኦሮሚኛ ፕሮግራምም እንደ ትረካ ይተላለፍ ነበር እኔ ሀገር ውስጥ ይስካለሁ
አዎ ቢጨምሩበት ምንም አይደለም። ግን አንዳንድ ጊዜ ያልሆነ ነገር ሲናገሩ አሁን ቅድም እንደተነጋገረው ደጃዝማች አሁን ያወራነው ነው አሁን ያወራነው ነው። ይሄ አንዳንድ ሰዎች ላይ አንኳኩቶ እንደሚገባ ያኮረፈ ታጋይ እንደነበረና ስርዓቱን የሚታገል ሰው እንደነበረ በትክክል ስርዓቱን የሚታገል ነው። ስርዓቱን ነበር የሚታገለው። ያ ከደሃው ጋር ሳይሆን ችግሩ ከፊውዳሎቹ ጋር ከፊውዳል ጋር ነው። መሬት የነቀለ ሰው ካለ የሱ ጠላቱ ነው። ቄሰኛውን ነቅሎ መሬቱን የወሰደ ከሆነ አዎ እና ከስርዓቱ ጋር ነበር እሱ ጻቡ። ደግሞ በጣም ጎበዝ ነው። ይሄ የማን ጥይት አለ አርቲፊሻል ጥይት ስተኩሰው ምንም ነገር አያረግም። እሱን ነበረ የሚያስተኩስላው ላይ ጥይት አይነካውም ይባላል። በዚያ ምክንያት ያን ያህል ብልህ ነበረ። ያሞኛቸዋል በጣም አሳሮ ድረስ እኮ ነው ሽፍታ መተው የተዋጉት። አልቻሉትም። ግን በማከላቸው ሰንጥቆ ነው የሚያልፈው። በጣም ይገርማል። ያለ ጊዜው እንግዲህ ይሄን በጣም ነው እዛ አካባቢ ከተንቀሳቀሱት በዛም ዘመን ይሁን እስከ ዛሬ እንደ ሀገሪ ስም ያገኘ የለም ገርቡ ጋር ደገመያ ሲናረሳ ደቻለም ሄጠታ ሀገሪ ሁሉ ያዲናረሳ ሀገሪ ማቱ ቀኒ ለንጨ በረሃ ከሰበው ያሉ ብዙ ዘፈን እኮ ነበረው። ያ ይገርማል። ጎበዝ ነበር። አጋጣሚ ሆኖ ግን በእውነት አላዳነውም። እንግዲህ እስካሁን እንደውም ከብዙ ሰው ጋር በጽሁፍም በተለያዩ ነገር ዲስከስ እናደርግ ነበር። እንደውም በአካል አውቀዋለሁ አይቼዋለሁ ሀገሪን ያለው ሰው እርሶን ነው ያገኘነው። በጣም ለሚያድ ተይዞ እንኳን ሄድኩ ስለዚህ ፍቼ ተይዞ እጁንም እግሩንም ቅፍድት አድርገው አስረውታል። አዘንኩ። ይገርማል። እንደው በጣም ነው ያዘንኩት እንደዚያ ሳየው። ምን አለ እጅ ብቻ አይበቃም እግር ማሰር ምን አስፈለገ? አይ ምን ትልቅ እንትን ማያዛቸው ነው። በጣም ነው ያዘንኩት። እንደው አያዙስ እንደው በጣም እኮ እዛ ዮሐንስ ሆቴል ነው ሲያስይዙት አንተና ሀገሪቱ ሁሉ ሲሉት እኔ ስዩም ነኝ እኔ ሀገሬ አይደለሁም አለ። በኋላ አንዱ ብቅ አለና ምን የሆነ ትንሽ ባላጋራነት አለው ሲጥስናና ከነጎቴ ያለው ነኛቴን ተለሃል አሉ። አይ ይሆናል አሁን እንደሱ ነው። ለጥቂት እኮ ነው አምልጦ ነበር እኮ ይገርምሃል። እንግዲህ እግዚአብሔር በቃ ስለው ነው በዚያ እድሜው ነው። እኔ ማደንቀው ያ እድሜ እኮ ብዙ ማመዛዘን የሚችልበት አይደለም እንደው በእውነት። አዎ እኛ አሁን 30 ምናምን ሆኖናል። ምን ሰራን እስከዛሬ? እንግዲህ ማጂክ አሁን እሱ 11 ወረዳ ነው ያለው በዚያን ጊዜ። አሁን ሰላሌ፣ እንሳሮ፣ ውጫሌ፣ ያአቦቴ፣ ወረጃርሶ፣ ኩዩ አቦቴ፣ ያያጉለሌ ደግሞ ይሄ ወደዚህ ማን ነው ሙከጡሪ አካባቢ ይሄ 11 ወረዳ ነው በጠቅላላው። 11ን ወረዳ ያስገብር ነበር። ልንገር አሁን ይሄ ልጅ ሰፖርት ቢኖረው ኖሮ ብዙ ውጤት ያመጣ ነበር። ምክር አትሰጡትም ነበር ያኔ እርሱ እንዳይሳሳት ከማኔጅመንት ውስጥ እንዳይሆን ነው። አንዳንድ ሰው ያላግባብ አልተሳሳተም እኮ አሁንም እኮ ራሱ ምንም ምክር የሚፈልግ አይደለም። የደብልህ ነው አናጽ ሆኖ ይሄዳል ፋስና መጋዝ ይዞ። ሞጆ አሁን እንደዚያ ሆኖ ነበር የሚዘዋወር። አንዳንድ ጊዜ ደግሞ ቄስ ሆኖ ጠምጥሞ ይሄዳል። ቦምቡ ግን አይለየውም ከኪሱ። ራሱን የመለዋወጥ ችሎታ ነበረው። ፋይናሊ እነዚያ ቀጨኔ ላይ እንትን ያሉ ሰዎች ሂንቱ ከዚያ ተገኘ። እና ሻለቃ እንግዳ የሚባል ፖሊስ ነበር አስታውሳለሁ። እና አሽኔ የሚባል 50 አለቃ እነዚህ ነበሩ ክትትል የሚያደርጉት። ደግሞ ሽፍታ ከሆንክ አንተ ራስህ ማንንም ሰው መጠራጠር አለብህ። እኛን ቢያቀንም አንዳንድ ጊዜ አሁን ደብረ ዘይት ገለልተኛ ቦታ ስለሆነ ነው መጥቶ እኛ ጋር የተገናኘ ነው እንጂ ከተማ ውስጥ ቢሆን አይመጣም። እዛም በመጣ ካጠፉኝም አጥፍቼ ጠፋለሁ ብሎ ሊሆን ይችላል። እዛ ደብረ ዘይትም የሚመጣው ካጠቁኝ ያው አጥፍቼ ጠፋለሁ ብሎም ሊሆን ይችላል። አይደለም እኛ ጋር ስለሚመጣ ማንም አያውቀው። የሚያውቀው ሰው የለም። የሚያውቀው ሰው የለም እንጂ ሀገሪ እንደው በጣም ጎበዝ ነበር እኮ። ስታየው ተማሪ እኮ ነው። በቃ ተማሪ ራንግለር ሱሪ ነው የሚለብሰው። አንዳንድ ጊዜ
አንዳንድ ጊዜ ደግሞ በቃ ምን ራሱን የመለዋወጥ ችሎታ ነበረው እና ፐርሶናሊ ነው የማውቀው ሰው እንደሚያወራው አይደለም እኔ የማወራው እናገረው ግን ይሄን ገብሩ ቅጣው የገረፈውን ፍታውራድ ሙሉ ጋር ብር የዘረዘረውን እኔ በኋላ የሰማሁት ነው እሱ እውነትም ነው እውነትም ነው በኋላ ነው የሰማሁት በላይን በጥይት መምታቱንም አውቃለሁ የሙሉን አሽከር አዎ ሙሉ ነበር የሚታኮሰው ይያለኝ ሙሉ ብቻ እኮ አይደለም ከንሳሮ ደግሞ ሌላ ጦር እኮ መጥቷል ከዚያ ሁሉ ሰው ጋር እኮ ነበር ይዋጋ የነበረው በዛን ጊዜ ባትሪውን ያበራና አንድ ቦታ ያስቀምጣል ይሄው ባትሪ የሚበራበት ነው ብለው ያንን ሲተገትጉ እሱ በጎናቸው ሰንጥቆ ያልፋል በጣም ጎበዝ ነበር ጀግና ነበር ጥሩ መልካም ስላለ እንግዲህ ከዛ እዛ ከትራይሎች ጋር ነበር የምናሰለጥነው ደብረ ዘይት እዛ ገለጻው ሁሉ ሳረግ ነበር በአጋጣሚ ከ5 ሰዓት በላይ የፈጀ ገለጻ አድርጌያላቸዋለሁ ለጃንሆይ በዚያ ምክንያት ነው ወደ ውጪ ሄደን እንድንማር መመሪያ ተሰጥቶ ነበር ያው ቀደም ብዬ እንደነገርኩ ምንድነው የምትገልጹት ትምህርት ያስተማርነውን ትምህርት ነው ያስተማርነው ትምህርት ይሄ እንደዚህ ነው እሳቸው ጋር መግለጽ በጣም ከባድ እኮ ነው መረጃው ምኑም አስቸጋሪ ነው እና በዛ ወቅት ጥሩ ስራ ይገባቸዋል እንደውሳቸው ትምህርት የላቸው ይገባቸዋል እንደዚህ አሁን እናንተ ሳይንሳዊ አዎ አማርኛ ነው አይደለም እንዴ የምንነጋገረው አማርኛ ግን ሳይንስ ነው ብለናቸው ሰውየው ይገባቸዋል ግርማዊ ሆይ ይሄ እንዲህ ነው ጥያቄም ይጠይቃሉ እዛም ይማራሉ እንደዛው እንደው ማቆትን ነገር ያውቃሉ እዛው ኤግዛክትሊ እና እንደዚህ ነው ግርማዊ ሆይ እንደዚህ ነው ይያል ነበር ሰራ የነበረው መቼ ያገቡ እርሶ መቼ ነው ያገቡት በ1958 ሲሆን 59 እንደዚህ ገደማ ነው ከዛው በሀገራችን ባህል መሰረት ነው ያገባሁት ወታደር ሆኖ በኋላ ነው ማለት ነው አዎ የሀገራችን ልጅ ነች ልጅቷም ያገባዋት የጨዋ ልጅ ነች የወረጃርሶ አዎ በአባቷ ደራ በእናቷም በደራ ነው በአንድ በኩል ደግሞ ወረጃርሶ ተወላጅ ነች የትልቅ ቤተሰብ ልጅ ነች በጣም የተባረከች ሴት ነች በእውነት እንዴት ያለች ልጅ ነች 4 ልጆች አፍርተናል 3 ወንዶች 1 ሴት በወዳጅነት ሳይሆን በፋሚሊ ሴትአፕ ነው ልክ የእንትና ልጅ አረ በሰነ ስርዓት ነው አዎ እንደ ያለ እንደዘመኑ ተዋውቆ ምን ብሎ አይደለም ሳያውቃት አውቃታለሁ ግን አውቂያት ያው በሰነ ስርዓት ነው ያገባኋት እሳቸው ግን እርሶን ላያውቁም ይችላሉ አይደል እነሱ አያውቁኝም እንደዛ ሊሆን ይችላል ያ አገራቸው ሆነው አያውቁኝም ወደኛ ሀገር ደግሞ መሬት ነበራቸው ወደዚያ ሲመጡ በስም ሊያውቁኝ ይችላሉ በኋላ እኔ ነኝ አጋቡኝ አልኳቸው ወላጆችን አጋቡኝ አልኳቸው ሰንጋ ፈረሶቻችንን አዘጋጅተን ሜካው እያለ ነው እንጂ ሜካው ነው አንዴ ታዲያ ጥሩ ነው በዛ አድርገን ነው የተጋባ ነው በወግ በማዕረግ በባህል በውል ተጽፎ በነገራችን ላይ የውል አባታችንም ጋይ ሰለሞን ነበር ሰለሞን ብዙ አዎ እሱ ነበር የጻፈውም እሱ ነው ጉዳዩንም የፈጸመው እሱ ነው ሰለሞን ብዙ መጽሐፍና ማንበብ ይችሉ ነበር እንዴ በጣም እንጂ የተማሩ ነበሩ ማለት ነው በዛ ዘመን በጣም የተማረ በጣም የቅኔ ተማሪ ነው የመደበኛ ትምህርት አይደለም የአማርኛ ትምህርት ነው ህግም ትምህርት አለው በጣም አዋቂ ነው ሲዋኝ ብታየው ፈረስ ሲጋልብ ብታየው ጭሪ ነው የሚመስለው ፈረሱ ላይ ሲቀመጥ ሲተኩስ ያየው እንደሆነ አንድ ጉባኤ ላይ ቁጭ ብሎ ሲያስረዳ ያየው እንደሆነ ዋው በጣም ጎበዝ ሰው ነበር እጅግ በጣም እና ልጁ ተክተዋለች ለና አድርጋ
ያ ሰው እኮ በጣም ይገልጸዋል በከነመሳንጅሩ ለሱ አዋቂ እንደሌለ ነበር እኛም የምንሰማው በዘፈንም አዎ በጣም ጎበዝ ነበር እንደው እኔ በልጅነቴ የማቀው ነገር ምንም ማረሳም አዋቂ ነበር ፓርላማ ገብቶ እኮ 2 አመት እንደሰራ ነው በቃ ታመመና ሞተ ባለቤቱ በጣም ጎበዝ ነች ልጆቹን አስተማረች ሁሎችም ተምረው ሙሉን ያው መጣቃት ነች ሌሎቹ አሜሪካ ነው ያሉት እነ ጽጌ እነ አበራሽ እነ ጥበቡ ተምረዋል በሙሉ እና እሱ ጎበዝ ነበረ ሲናገር ያየው እንደሆነ ኦሮምኛ ሲናገር አማርኛ የሚችል አይመስልም ኦሮምኛ አማርኛ ሲናገር ደግሞ ኦሮምኛ የሚችል አይመስልም ወደ ጎጃም ቦርደር ስለሆነች ጓጽዮን እዛ አካባቢ ያለው ሰው አድቫንቴጅ አለው መሰለኝ አማርኛን የመማር አዎ አለኛ አማራ በሙሉ አማራ ነው ያለው በብዛት አለ ጋብቻም ነው ወደ ቆላ ወደ ፍልቅልቅ አዎ ሸንኮራ የሚባል ቆላ አለ አፋፉም አማርኛ አለ እና ስታየው ባህሉ እጅግ በጣም ደስ የሚል ነበር እኔ ልጆኜ ብዙ ማስተዋውስ አሁን ሙሉ አሰኑ ከዛ ከንቲን ከደሮ ይመጣል ሙሉጌታ ግዛው ከኩዩ ይመጣል ጋይ ሰለሞን እዚህ አለ እነዚህ ሶስቶች ሲገናኙ ስለ ሀገር ሲነጋገሩ ህዝቡን ለማስተዳደር እንደው ሲጫወቱ ደስ የሚሉ ሰዎች ነበሩ ይገርማል ከተማ ውስጥ ሲሄዱ እንኳን እንደው በጣም ያምርባቸው ይደምቁ ነበር ይሄ ሊሰለሞን አይደለም እንዴ ይሄ ሳራሪ ሙሉ አይደለም እንዴ ግራማይ ነበር የዳን ጊዜ ሙሉ አሰኑ አባግራይ ነው የሚሉት ሙሉጌታ ግዛው እነዚህ ስታያቸው በቃ እንደው ያኮሩ ነበር እንደው አንድ ሀገር ላይ ሰለሞንም ረጅም ነው እነሱ ረጃጅሞች ነበሩ አሉ ረጅም ነው ሙሉ አሰኑን በቁመት ይስተካከለዋል ግን ቀጭን ነው እሱ እዛ በቃ እንደ አንድ ቦታ ይገቡ እንደሆነ እኮ እነሱ ሌላ ነው ይደምቃል ሰፈሩ አው በጣም ያምርባቸዋል አብሮ ሲሄዱ ኩዩ ውስጥ ሙሉና ሙሉጌታ ሲባል ሰምቻለሁ ማነው ፋዘር ራሱ አው ያምርባቸዋል እዚያኛ ጋር ደግሞ ሲመጣ ፈረስ ሲጋልቡ ስታያቸው ሰው ደግሞ አንድ ሰው ከወገናቸው የተነካ እንደሆነ ሄደው አውራጃ አስተዳዳሪ ወይም ወረዳ አስተዳዳሪ በቃ ሄደው እንትን ማለት ነው ያስጨርሳሉ አው